ቀለልኩ ነው ባክሽ ትፈልጋለሽ? አዎ አለኝ። ሰላም በላት። አሻመ ጋሞ አሻመ ኢትዮጵያ አሻመ አፍሪካ አሻመ ዓለሞ አሻመ አንቱ ተረጋጉ አንቱ ተረጋጉ የሚል ነበር ዘፈን መሆን የነበረበት። የምር እየሄድሽ ማን ነው ይቅርታ እየሄዱ የምር እየሄዱ ተረጋጉ እንዴ! አረ በትልቁ ብሷል። ባካችሁ ፌሮ እንዳታዘንጉብን። የምር እኔ ይኸውላችሁ የእኚህን ሴትዮ እናት የሚያካለ ሄደን እንናገር እና ለእናታቸው እንናገር እንዴ! የምር ይቆጣቸው። እኛ ምን ብለን እናንከራለን? ወደ ላይ ከፍ ብለን የምር ይከብዳል። ዲሲ ሲፈታ ምን ማለት ነው? ዲሲ ሲፈታ ማለት ፈታ ማለት አዎ። ኧረ ረጋ በል በእናትህ ሰውዬ፣ ሁሉ ሰው እንድሰማ ነው እንደ ረጋ ብለህ ታስረዳን። ከትምህርት ዲሲ ይባላል አይደል? አዎ። ሲፈታ ምንድን ነው ትርጉሙ? ዲሲ ማለት እቺ አብሪቬሽን ነው። ዲሲ ወለ ጂሲ ማለት ሲፈታ፣ ጂ ማለት ጉድ ማለት ነው። ሲ ማለት ኮንግራቹሌሽን፣ ጉድ ኮንግራቹሌሽን። ዝንድጊ በያ ምን ማለት ነው? በያ ዛሬ በላሁት ምስር። ኧረ እኔ እንደ ቢኒ ጋር ባሪ በላው እንዲ። ኧረ ውበት ያ ከሮጌማ ምን ማለት ነው? ፀጉሩ የሌለ ነው የሚያምረው። ኧረ ቦርሷን ወሰዱት ማለት ራሙጃኔ ምን ማለት ነው? የእናቱ ብሉስ ቢደበቅ ደም አይደለም ግን እቆፍርሃለሁ። አንተ ብትሄድም ሌላ መቻጣለሁ። ቢያንስ ቢበዛ የሰው መነሻ ነው። ፍቅረኛ ማሊዘው ስለምከሳ ነው። መግማማት እናትለትና ምንድነው እንዲህ ስፍጥና ፋራ ጨው ያተራምድ ውጣልኝ በትትና አንተ ወራዳ ማን አባት ከየትኛው ጀግንነት ነው አንተ እንደዚህ እዚህ ፌስቡክ ላይ መጣ የምታቀረሽ አንተ ፈለከኝ መሰል ዛሬ ሲመጣ ዝና ሄሎ ጤና ይስጥልኝ 911 ምን ልታዘዝ? ደሞ እርሶን ማዘዝ ይቻላል እንዴ? ሴትዮ የማይመለከትሽ ውስጥ አትግቢ። ቀጥታ ወደ ጉዳይሽ ግቢ። አንዳች ነገር ይግባብሽ። ትቆጣለሽ። አንቺ ሴትዮ አረፊ ማን እንደሆንኩ አላወቅሽም መሰለኝ። ማንሙን አያገባኝም፣ ግን የሆነ ሰውዬ ቂጡን ተወድቋል። ቶሎ ድረስ። ግራውን ነው ቀኙን ነው ጉዳይ? አቦ ግራውን ይሁን ቀኙን አንተ ምን አባይ ሰራላል? ምን አገባሽ? ለኔ በጣም ነው የሚጠቅመኝ። ዝም ብለሽ የጠየኩሽን ብቻ መልሽ አንቺ። እሺ በቢላ ነው በሰላ ነው ጉዳይ? አንተ ምን አገባ እንዴ? ለምን በቆንጨራ አይዋጋም? ዝም ብለህ ነው አለገባል። አልመሰለሽም እንዴ? ማን ነው የምትይው? በእናትሽ የማንሽ በእናትሽ አንቺ። አንተ ራሱ ምንድነው ብለህ ነው የምታስበው? ጥናሻም የመላጣ ልጅ ደግሞ ታወራለህ እንዴ? አላውቅም እንዴ አንተ? በዛ ከስከሲው ፊትሽ ላይ ስወጣልሽ ታወሪዋለሽ። ቆይ መጣው ድረስ ከመርገጥ ውጪ ምን ታውቃለህ አንተ? ገንበጣም ያደረግጡ ፍቅርን በውለታ መውደድን ባግ here I come አገኘኋቸውን አንድ ይበቃል። ፍቅር ይሞቃል። Ladies and gentlemen, I think my brain just committed suicide. ድሮ ምናምን ትንሽ ሰዎች አላችሁ እናንተ እንቁላል ስንት ነው ማየ? 10 ብር። እንጀራ ስንት ነው? እንጀራ 11 ብር። እሺ ስጪኝ። A few moments later ሲበሉ አድርስ ምንኛ ከሌለ ናብላ aujourd'hui aussi c'est un autre jour. Daïla Oine also Schage Oine also Schage እንብላ
ሁለተኛው ላይ እስካለ ሁለተኛው ላይ ጨርስና ተው አስፈላጊ አንተ በየቀኑ ጥፍሬን ሞርድልኝና ቀለም ቀባልኛለች በጣም ነው ያዛገች። እሱ ሳያንስ ደግሞ የትም ዞራ መጣ ማታ ማታ እግሬን እጠብልኝ የምትለው ነገር አንተ ጥፍሯ እንዴት አባቱ እንደሚያስጠላ የኔ እግር አይሻልም እንዴ? ባለፈው ደግሞ አክስቷ ቤት ሄደን ማለት ነው የአክስቷ ልጅ ዳይፐር ካልቀየርክ ምን ማለት ነው? ልጁ ደግሞ ህፃን እንዳይመስል እንደዚህ ቆልሉት እንዴት አባቱ እንደሚገባ አንድ ቀን ጸጉር በጣም ያስጠላ እግር የአህያ እግር የፈረስ እግር የሚመስለው የመግዲ እግር ነው የመግዲ እግር በእናትህ በብዙ አመት እሱ ነገር በጣም ነው ያስጠላ ጸጉሯ ፌክ ነው በእናትህ እጄን ሳስገባው ሁሌ ነው የሚወድቅብኝ። ባለፈው መግዲ ጓደኛዋ ከጓደኛዋ ጋር ተኝቻለሁ እሷም ተብሳስ ይችላል እንጀራ ባለፈው መግዲ ዞራለች መግዲ ከኋላ ነች አሁን ገባሁ። ዛሬ አበደ ቀን ነው። ቆንጅዬ አስጠበኩሽ እንዴ? በጣም እንጂ ቤብ። እኔ የምልህ ወደ ገደለው ስገባ አንተን ታውቀዋለህ እንዴ? እስክንድርን ታውቀዋለህ? እስክንድር ወንድ ነህ እንዴ? ማነው እስክንድር? አንተ ወንድሜ ተረጋጋ፣ እሺ ተረጋጋ። እንትን ነኝ ጆሮ ጠቢ ምንድነው ሰላይ ነኝ። ኤፍቢአይ በለኝ ኤፍቢአይ እንዴ። በቃ ሰሞኑን የተለቀቁ ፊልሞች እኮ በቃ የሚነፋፉ ናቸው። ቀላል አንተ ደስ ሲሉ የ2022 ፊልሞች አንተ ልጅ ታውቀዋለህ? ና እስቲ አንተ ና። እኔ ነው? አዎ አንተ። አልመጣም። አንተ እንዲህ ጠገቡ በእናትህ ና እየተባልክ አንዴ አንተ አልመጣም። የመላጣ ልጅ አንተ እንዴት ነው የምንነግሪው? እባክሽ በቃ አንቺ ተመተከተቂም እንዴ? በቃ አይዞሽ። ለሕፃን ልጅ ግን ፊት መስጠት አስፈልግም ማለት አራው ከዚህ በኋላ እኛ ራሱ ላንተ ፊት አንሰጥም። እኛ የከተማ ልጆች የአዲስ አበባ ልጆች ቲክቶክን ስንጠቀም ማለት ነው ከጫት ከሲጋራ ከሱሳሱስ ርቀን ነው። ይሄ ጅል ነው አልነቃም። እኔ ልም ያልኩ የአዲስ አበባ ልጅ ነኝ። እንዲህ አይነት ፋራዎችን ማየት አልፈልግም። ያውም የቄራ የጀነ ቆሻሻ ሄሎ ዩኤል ሄሎ አይሰማም? እንዴት ነህ? ይሰማል ማለት ነው። የእኔት አባት ነኝ። ሄሎ አይሰማህም? ሄሎ የእኔት አባት ነኝ። እየሰማህ ነው አይደለም? ይኸውልህ ከእሷ ጋር ያለህን ነገር ልጄ አቁም። ምን አለ መሰለህ ሲጀመር ተኝታም ስታቃዥ ሰምቻታለሁ። አይ የምትል ከሆነ ችግር የለውም በህግ መሄድ ይችላለሁ። ብቻ ልጄን ተውልኝ እባክህ። እኔ ሲጀመር ያለ እናት ያለ አባት ነው ያሳደግኳት። እየሰማኸኝ ነው ዩኤል? እሺ ይቅርታ አባባ በቃ ይቅርታ። አይደውልም ስልኩን አሁን ነው ደብቷለሁ። ችግር የለውም አሁን ማለት ነው። እየሰማኸኝ ነው ልጄ? ሄሎ ዩኤል እየሰማኸኝ ነው? እኔ ይኸውልህ አንተንም እንደ ልጄ ስለማይህ ነው። እኔ አሁን ልጄ ከሷ ብዙ የምጠብቀው ነገር አለ። እያዳመጥከኝ ነው? ከሷ ብዙ ነገር ስለምጠብቅ እንድትሰናከልብኝ አልፈልግም። አንተ የምትፈልገው ሌላ ነገር ነው። ይሄ እኮ ትክክል ነው። በዚህ እድሜያችሁ ፍቅር አለ እንዴ? በዚህ እድሜ ፍቅር አለ ብለህ ነው የምታስበው ልጄ? እውነቱን እናውራ ነው። ምን ፈልገህ ነው? አይ ምንም አባባ ይቅርታ። እሺ አልደውልም ከዚህ በኋላ። አይ አልደውልም አይደለም። ለመጨረሻ ጊዜ ያገኘሃት መች ነው? ለመጨረሻ ጊዜ ያገኘሃት መች ነው ልጄ? ትላንትና መሰለኝ። ትላንትና። ይኸውልህ እየሰማኸኝ ነው? ጭራሽ እያቃጀች ነበር። ምን እንዳረካት አላውቅም። ሌላ ነገር ፈጽመህም ሊሆን ይችላል። አይ የምትል ከሆነ በአካል ራሱ አግኝቻት አላውቅም። ምን አልከኝ? በአካል ራሱ አግኝቻት አላውቅም። ኦኬ በቴሌግራም ነው የጨረሳችሁት? ይቅርታ ፋዘር። አሁን ይኸውልህ ቤተሰቦችህንም ሰርች አድርጌ አግኝቻቸዋለሁ። ሄጄ ልናገር ወይ? አይ ጋሼ ከዚህ በኋላ አልደውልም። ችግር አሁን እደልቷለሁ ስልክ። አይ አይደለም። አሁን እኮ ጥያቄ ነው ልጄ እየጠየቅኩ ያለሁት ለቤተሰቦቼ።
አልወድሽም። እንደማፈቅርሽ አትጠይቂኝም እንዴ? ልጅ ታፈቅረኛለህ? አላፈቅርሽም። እንደውም ተወቅ። ምክንያቱም ዘላለሜን ከአንቺ ጋር ኖሬ አብሬሽ መሞት ስለምፈልግ እኮ ነው። የምርክ ነው? ኧረ እየቀለድኩ ነው እባክሽ። ምን እያረክ ነው ወንድሜ? አንተ ምን እያረክ ነው? ቤት በኩል መተህ ነው? አንተ ተመሳስተህ አላየኸኝም። ቆየሁ ከመጣሁ። ግን የእውነት እኔ ከመወለዴ በፊት ዘፈን ነበረ ወንድሜ? አዎ አሪፍ ነው አይደለ? በጣም አሪፍ ነው ወንድሜ። ዘፈን ነው ብለህ አለመልቀቅህ በጣም አሪፍ ነው። ኧረ እንደው አንተስ እንደው መዓት ይልቀቅብኝ። ምን አይነት አበሻ መቼም እውነት ሲነገረው አይወድም። ይሄኔ እኮ እነ ጆሮ ታምቡር በጣሽ ማህበር የዛ ማህበር አባል ነበርክ እኮ ወንድሜ። ደግሞ እነሱ እነማን ናቸው እንዴ ወንድሜ? ተዋ እነ ልቤ አንቺን፣ እነ ዳቦሽ፣ እነ ታናሞ ካሻሞ፣ እነ አዲመራ። ይሄኔ እኮ ማለት ነው ለዚህ ክሊፕ ለመስራት ከነሱ ጋር ግር ብለሽ ኩሪፍቱ ወተር ፓርክ ሄደሽ ምናምን በቃ ወንድሜ አስበሽዋል። አንዳንዴ ግን እነሱ ከሚዘፍኑ ዘፈን ኩሪፍቱ እዛ ወተር ፓርኩ ቦጭረቅ ቦጭረቅ የሚለው የውሃው ድምፅ እሱ ይበልጥ ጣዕም አለው። የሆነ ነገር ሳላረግ ሂድ ከዚህ ተነሳውጣ ተነሱታ። ሄሎ አባ፣ ስልኬን ጥዬው ነበር። አይደለም ሳይቄው ነው። ኧረ አባ ወንድም የለህም? አለኝ። አንተ ሲስተር የለህም? አዎ አለኝ። ሰላም በላት። ኮመንቱን ባላነበው ደስ ይለኝ ነበር ግን 3963 ላይክ ያገኘ ኮመንት ምን አይነት ቢሆን ነው ብዬ አነበብኩት። ማን ነው ግጡ የጣላችሁ? ሉሲና አርዲ በአካል ኦኬ ጋይስ፣ እዚህ ጋር 190 ላይክ ያገኘ ኮመንት አለ። ምን ቢል ነው? በዚህ እግሩ አምኖ ቆመበት። ስማቦርድ እነዚህን ይመስላሉ እንግዲህ አምኖ የቆሙበት ይዘጋል ተልበ ባትካው ጋይሶች ወደ ኮሜንቶቹ ልግባ። ወደ ኮሜንቶቹ ምግብ ሻት እንደሚባል አላውቅም። ይሄን ኮሜንት በልቶት ነው ጀልቶት። እኔ ፎርማት ምናምን ለስልክ ነው የማውቀው። ይሄን ተመልክቱት። ይሄን ኮሜንት ምግቡን ፎርማት አደረገ። ተመልከቱት። የምግብ ሜትክ የመጨረሻ ኮሜንት ጋይስ ብራቅ እንኳን እንዳይቆይ መተናል ኮማቾች ማህበር ገብተናል። እናንብባቸው። ለጸጉር ነበር ዞማማ በጣም ከመርዘሙ የተነሳ ስክሮል አድርጌው ራሱ ሁለተኛ ፎቶ ላይ ራሱ ይታይ። እናቱ በተረተረት ነው እንዲያስተኛሽ ወይስ ሞቱን? ይቅር። ከስር ኮመንት ጽፌ ራሱ ሸፈር ራሄል
በዚህ ሰዓት ማግባት ቢኖርብሽና ማግባት ብትፈልጊ ድንግል የሆነ ታገቢያለሽ ወይስ ለምድ ያለው ድንግል ያለው? ድንግል የሆነ አላገባም። ለምን? እኔ እንጃ ብዙ ሲባል እንደምሰማው ከሆነ አሪፍ አይደሉም ድንግሎች። ስለዚህ ድንግል ያለው ኦኬ፣ ድንግል ያለው ነው የምታገቢው። ለምንድን ነው የመረጥሽው? ጎበዝ ስለሚባል ነው። እኔ አላውቅም፣ ግን ያው ጎበዝ ነው በሚል አሪፍ ልምድ አለው ምናምን እሱ ይሻላል። እሺ፣ አመሰግናለሁ።